አላህ ሱብሓነሁ ወተዓላ ሰው ልጆችን በሙሉ ቂያማ ቀን ሰብስቦ ምን ይለናል? ጀሃነምን ያቀርባትና ያሳየንና ምን ይለናል? هذه جهنم التي كنتم توعدون ይቺ ናት ያቺ ስናስጠነቅቃችሁ የነበረችው ገሃነም እሳት ማለት። እንዲሁም هذه جهنم التي يكذب بها المجرمون ይቺው ገሃነም ናት እነዛ ባለጌዎች በዳዮች ዱንያ ላይ ያሉ ስናስጠነቅቃቸው አትኖሩም እያሉ ሲያስተባብሏት የነበረችው እያለ ይነግረናል። ይሄ ቂያማ ቀን ነው። ቂያማ ቀን እንኳን አላህ ምን እያለ ነው? ዱንያ ላይ ያላችሁ ስናስጠነቅቃችሁ የነበረችው ገሃነም ይቺ ናት። ከዛ ውጭ ዱንያ ላይ ያለን አላህ Subhanahu Ta'ala በቁርአን ከጀሃነም ውጭ ያስጠነቀቀን ነገር የለም ማለት ነው። አሁንም የቀብር ቅጣት ከቁርአንና ከሐዲስ ከመዘርዘራችን በፊት የተናገረውን ሹብሃ መልስ ሰጠን እንሄድ። ከዚህ በፊት እንደምንናገረው የትኛውም የቢዳ አካል በሸሪዓ ላይ አዲስ ሐሳብን አዲስ የጥመት አስተሳሰብን ይዞ የሚመጣ አካል ለዛ የጥመት አካሄዱ የሚጠቀመው የቁርአንና የሐዲስ መረጃዎችን እንደሆነ አይተናል። ሌሎችም የጥመት አካላት ሰው ዘንድ ያ የጥመት አስተሳሰባቸው ተቀባይነት እንዲያገኝ የሚያቀርቡት የቁርአንና የሐዲስ ማስረጃ ነው። ቁርአንና ሐዲስን ሰለፎች በተረዱበት መልኩ ልንረዳ አለቀ። እዚህ ጋር የትኛውም የቢድዓ አካላት ይወድቃሉ። የትኛውም የሚያልፍ የለም። አዲስ የጥመት አስተሳሰብን ይዞ የመጣ እዚህ ጋር ይወድቃል። ከዚህ በኋላ እንግዲህ መፍጨርጨርና መጋጋጥ ነው፣ ሌላ ነገር ነው የሚያመጣው። ይህ ሰው አሁንም ቁርአንና ሐዲስ ያመላከተው የሆነውን የቀብር ቅጣት የለም ለሚለው የጥመት አስተሳሰቡ እንድን ተጠቀመ የቁርአን አንቀጽን ልጆችን በሙሉ ቂያማ ቀን ሰብስቦ ምን ይለናል? ጀሃነምን ያቀርባትና ያሳየንና ምን ይለናል? هذه جهنم التي كنتم توعدون ይቺ ናት ያቺ ስናስጠነቅቃችሁ የነበረችው ገሃነም እሳት ማለት። ዱንያ ላይ ስትቀጠሯት የነበረችው ጀሃነም ይቺ ናት ይባላሉ። የተቀጠሩት ጀሃነም ነው፣ የቀብር ቅጣት የለም ነው። فإن كنت تدري فتلك المصيبة وإن كنت لا تدري فالمصيبة أعظم የቀብር ቅጣት እዚህ ጋር የተወሳ ነገር አለ የለም። ስለሆነ ጉዳይ ትክክለኛ ማስረጃ ከቀረበ እዛ ቦታ ላይ ያልተጠቀሰው ነገር የለም ብለን መካድ እንችላለን? አንችልም። ምክንያቱም በሌላ ቦታዎች ላይ የተጠቀሰ ነገር ሊኖር ስለሚችል ማለት ነው። ሁለተኛ የተጠቀመውን የቁርአን አንቀጽም እንመልከት። እንዲሁም هذه جهنم التي يكذب بها المجرمون ይቺው ገሃነም ናት እነዛ ባለጌዎች በዳዮች ዱንያ ላይ ያሉ ስናስጠነቅቃቸው አትኖሩም እያሉ ሲያስተባብሏት የነበረችው። አሁንም እዚህ ጋር እንደተመለከታችሁት አላህ Subhanahu Wa Ta'ala ሙጅሪሞቹ ጀሃነምን ይክዱባት እንደነበርና የቂያማ ቀን ይቺ ናት ጀሃነም ስትክዱባት የነበረችው ብሎ እንደሚናገር ነው የቁርአን አንቀጹም ይነግረን። የሆነ ነገር ለይቶ አላህ Subhanahu Wa Ta'ala መናገሩ ያልተጠቀሰው ነገር የለም ማለትን አያሲዝም። በሌላ የቁርአን አንቀጽ ላይ ሊጠቅሰው ስለሚችል በሌላ የቁርአን አንቀጽ ላይ የቀብር ቅጣት ተጠቅሷል አልተጠቀሰም የሚለውን ነገር ማየትና ማስተዋል አለብን። ይህንን ደግሞ ስንፈትሽና ስናስተውል ሐቅን ፈላጊ የሆነ አካል ሊያስተባብለው በማይችል መልኩ በግልጽ የተቀመጡ የቁርአንና የሐዲስ ማስረጃዎችን እናገኛለን። አሁንም ግልጽ